ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማሁ። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን። ምን አገባህ አንተ በሰው ህይወት የምትኖረው? እኔ አሁን ስለ ሰው ምን አገባኝ የሚኖረው? ቻናል ተከታታዮች እንደምን ዋላችሁ? እንደምን ሳደረሳችሁ? ሁላችሁም በየሰዓት አቆጣጠራችሁ እንደምን ናችሁ? እግዚአብሔርን ይመስገን። ይህ ቤተ ተዋህዶ የዩቲዩብ ቻናል ነው። የተወደዳችሁ እግዚአብሔር ቤተሰቦች በዚህ ቤተ ተዋህዶ ዩቲዩብ ለዛሬም ለእናንተ ይበጃል ያልኩትን የመጋቤ ሐዲስ ሮዳስን ትምህርት ጠዋት ከእንቅልፋችን ስንነሳ ምን ማድረግ አለብን ፈጽሞ በዚህ ዩቲዩብ ውስጥ የተካተተ ለእናንተም የሚጠቅመውን አንድ በጣምና ወሳኝ ነገር ልንገራችሁ። ጠዋት ከእንቅልፋችን ስንነሳ ስልካችን መንካት የለብንም። ይህ በጣም ወሳኝ ነገር ነው። ምክንያቱም ቀናችንን ይጎዳል፣ ህይወታችንን ይጎዳል። ቀጣዩን ደግሞ በዚህ የዩቲዩብ ቻናል መጨረሻ ላይ የምታዳምጡት ሲሆን ከመምራችን ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁት እንድትከታተሉ በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ዕለታዊ ትምህርት እናመራለን። መልካም። አልጋቸው ውስጥ በተረበሸ ሀሳብ፣ በተደበላለቀ ሀሳብ፣ በአሉታዊ ሀሳብ ይጀምሩታል ቀናቸውን። አሁን ወደ አይምሯችን የምናስገባው የመጀመሪያው ሀሳብ ቅድም ያልኩት ነቃሃሊዮ የሀሳብ እና ያንን ሀሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል እና ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሀሳብ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞውን ነጋ፣ ውሽ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው፣ ውይ ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም። ይሄ ህግ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችን ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም እና ቀናችን አይ ደግሞ ነጋ ደግሞ ነጋ ብለህ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጭ ነው ያ ቀን ለአንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልዕክት። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመር። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ሽንችን ይላል። ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል። በቃ ይሄ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ። እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃ እና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጧል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንክ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ፣ በቅዱስ ሀሳቦች መጀመር ገና አንሶላ ውስጥ እያለ። ይሄ እኔም ማደርገው ነው፣ አብዛኛውን ጊዜ ማደርገው ነው። አንደኛ ጠዋት ከእንቅልፍ ስነሳ 2 ሀሳቦች አሉኝ። አንድ ገና ብልጭ የሚል ሀሳብ፣ ሁለተኛ ደግሞ ቁርጥ ሀልዮ የሚባለው የምትወስነው ሀሳብ እና በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያው ስለ አይን መገለጥ እዛ አንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነህ ልታደርገው ትችላለህ፣ ላትገልጠው ትችላለህ፣ ግን ገለጥክ። በቃ ያቺ የመጀመሪያዋ መገለጥ የምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት እና ይህ ቀን አዲስ ስጦታ ነው።
ነው ለአንተ የተሰጠ አዲስ ስጦታ ነው። እንደው ምን ይላሉ 365 ገጽ የያዘ መጽሐፍ ነው የተሰጠ። ጥሩ ምጽፍበት ወይ መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለሁ። ዳዊት በመዝሙር 117 በቅንፍ 118 24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተ ገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራት ናት። ንትፈሳው ንታሐሰይ ባቲ፣ በእሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እችን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አቁተምታሚ መሆን እንዴት አለመታደል ነው። እና ለአይን ማመስገን አለብህ፣ ለጆሮ ማመስገን አለብህ፣ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከት። ኦክሲጅን ሰው ስንት ከፈለ ነው? ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። ስለዚህ ሰው ሲነቃ ነው የምለው ስልኩን ባይነካ ሰዓቱን እንኳን ባያይ በጣም መቻኮል ይመጣል። ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛ የትላንቱን ነገር አለማመላለስ። ስለ ትላንት ችግር ዛሬ ሌላ አዲስ ቀን ነው። ትላንት አልፏል። እኛ ዛሬ ነን። ስለ ትላንቱ አይመለከተንም። አልፏል፣ በቃ አልፏል። ስለዚህ በአዲስ መንፈስ መጀመር። ስራዎችን አትዘርዝራቸው ነው መጀመሪያ። ከስራ ይልቅ መጀመሪያ እግዚአብሔር ስላነቃ በቃ ያ ለአንተ በቂ ነው። ስራህን የምታቀድበት የራሱ የሆነ ሰዓት አለው። እሱን እንመጣለን እና የምስጋና እሰይ ነጋ፣ በቃ እሰይ ነጋ ብለህ የምትጀምረው መሆን አለብህ። ለምን ነጋ? ውይ ነጋ ውይ ብለህ ከጀመርከው ኤነርጂ ይሄ ሽሪንክ ሲል ጥፍ የሚለው። ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት። ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለህ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት፣ እዛ ውስጥ ናት እና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነው። እና ስጋ ሲያርፍ ነው፣ ነፍስ ግን በህልሞች በራእዮች ውስጥ ነበረች። እና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለ እና መንፈሳዊ መነሳት መንፈሳዊ አነሳስን እንደው የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ምክንያቱም ልክ እንደ ፀሐይ እኮ ባንዴ አትወጣም። እንትኗን ብርሃኗን ታሳያለች፣ ግሎ እያደረገች ነው የምትወጣው እንጂ ዝም ብላ እሳት አደጋ አይደለንም። እኛ ነው ፀሐይ ነን። እሳት አደጋ ነው። ድንገት ተነስቶ መንገድ ላይ ሳታስበው ይላል። እሳት አደጋው ያነሳስ ከተነሳ ቀን ሁሉ ጨልሞ ነው የሚውለው። ልክ ነው የፀሐይ አነሳሲ ነው። ብርሃኗን ቀስ እያለች በምስራቅ ጀንበር እንደምትወጣ ነው። ቶሎ ካልጋ ተጣልፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። እስትንፋስ፣ የልብ ምት ይበላሻል። አንዳንዴ ትዝ ይልሃል ድንግጥ ብለህ የሆነ ስትነሳ ልብህ ይመታል አይደል? መልሼ ልተኛም ብትችል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ ምት ሁሉ ተበላሽቶ ነው የምትነሳው። ሶስተኛ ሀሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብስ ብድግ ማለት ውጥረት ነው። በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። ስለዚህ አሁን አይናቸውን ገለጡ፣ አንሶላ ውስጥ አመሰገኑ አይደል? የመጀመሪያው ፓተርን እና አልጋቸው ውስጥ እያሉ ልባቸው፣ ቃላቸው፣ እስትንፋሳቸው በማመስገን ቢጀምር። ለምሳሌ አሁን ልብህ መታ አይደል? ደስ ይላል ልብህ። እኔ በጣም ልብህን መንካት ትልቅ ነገር ነው። ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት በለና እግዚአብሔር ዙፋን ትልቅ ነገር ነው። እና ምንድን ነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው። እና መጀመሪያ በቃ የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ለሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑን ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናውቅ፣ አይናችንን አናውቅ፣ አፍንጫችንን አናውቅ፣ እጃችንን አናውቅ። የፈጠራቸውን ቀርጦ ራሴ የሰጠህን አትልም። እና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብህ ይመታል አይደል? በነፍስ ልብ ሰጥተዋል። ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ፣ የህይወት እስትንፋስ ገብቷል እና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው።
እስትንፋስን ትወስዳልና እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ። ዳዊት የሚለው ነገር አለ አንሰ ሰከብ ሆኖምኩ እኔ ተኛው አንቀላፋው ወተንሳይኩ ተኛው ማለት እስመ እግዚአብሔር አንቃኝ እግዚአብሔር አንቅቶኛልና ነቃው ነው። እሱ ባያነቃ እዛው ሞተህ ትቀራለህ። ልብህም አይመታም። የስንት ሰው ልቡ እዛው እንደታተመ ቃሉ እስትንፋስ ልቤ መጥቷል አለው ቃል አለኝ አለው እስትንፋስ አለኝ ሕያው ነኝ። ስለዚህ ለልቤ ለቃሌ ለእስትንፋሴ መጀመሪያ የሰጣቸውን አምላክ እዛ አልጋህ ውስጥ ትንሽ እንቅስቃሴ እጅ ይሰራል እግር ይሰራል አንገት ይሰራል ደስ ይላል። እኔ ትንሽ አልጋዬ ላይ ሳልነሳ እንደውም በጣም መወዳቸው ክፍሎች እሷ ናት። ከነቃው በኋላ መጀመሪያ የራሴን ልምድ ነው ማጋራው። ሁሌ አልጋዬ ውስጥ መጀመሪያ ማስባት ምንድን ነው ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። እዛ ውስጥ ትንሽ እንደነቃው ምን አስባለሁ አልፋ እግዚአብሔር እንዴት ጣቶቼን በጣም ደስታለሁ። ኮዶቹ ይገቡኛል። ጣት 10 ለምን ሆነ መዳፉ ምንድን ነው 22 የራስ አጥንት 33 ቨርተብሬ እዚህ ውስጥ የሚፈሰው ፈሳሽ እግሬ እጄ በቃ ዲኤንኤ 6 ቢሊዮን ፊደሎቼ ምናምን ሁሉ ይታኛል ግሎ እያደረጉ እና ትንሽ ደቂቃ እሷን አስቤ ስነሳ እንዴት ደስ እንደሚለኝ በቃ አምላክ እንዴት አድርጎ እንደሰራ እና በሳትተኛ ደግሞ የሞት እንቅልፍ ሳይወስድ መንቃት እዛኑ ልክና ያ የመጀመሪያው ናትና ትንሽ ፈገግ ማለት ሰሎሞን ምሳሌ 17 ያውል ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ስለዚህ ለዛሬው ቀን ትንሽ ፈገግ ብለህ ነው ደስ አይልም? ብቻህን እኮ አምላክን ማመስገን ነው። ይሰማዋል። ያንተ ደስታ ውስጦች እሱ ይሰማቸዋልና ሶስተኛ ካልጋችን ወረድን። አሁን እንግዲህ ይሄ ሁሉ አልጋ ውስጥ ያለኩ ጉዳይ ነው። ከአልጋ ስትወርድ ጨለማ ባይሆን ነው የተዘጋ ጭልም ያለ በጣም ለምሳሌ የጨፈገጋ አየር ብታይ ምንድን ነው የምትሆነው? ጭፍግግ አይደል? አውሮፓ ለምሳሌ ዊንተሩስ በጣም ክረምቱ ሁሉም ጭፍግግ የሚስቅ የለም። ለምን? አየሩ ሰመር ላይ ደግሞ ፀሐይ ፏ ስለምትል ሰው ይስቃል ምናምን። ይህ እኮ ተፈጥሮ እኮ ነው። አየር ንብረቱ ምን ያህል አሉታዊና አዎንታዊ ጉዳይ እንደንትን እና ቤትም ስትነሳ ዳርክ ከሆነ በቃ እዛው ቆይላል። አንሶላ ውስጥ አትውጣ። አንዳንዱ እኮ እንዳለ ወዲያው ገብቶ ይቆያል። በቃ እዛው ምንም ብርሃን ፍሰት የለም። ስለዚህ የማይንቀሳቀስ ጉልበት ነው። እዛ ላይ በጣም ጉልበት ይንቀሳቀሳል ግን አለ አይደለ ቀስ እያለ መሄድ ይሆናልና ብርሃን ያግዳል። ስለዚህ ሰው መንፈሱ ይጨናነቃል። ልክ እንደ ጭፍግግ እንዳለ አየር ቤቱን ሲያው ተዝረከረከ ነው፣ ጭፍግግ ያለ ነው። ስለዚህ እዛው ቆይላል። አይምሮም ጭጋግ ይሆናል ነው ብለህ ይሆን ምንም አይነት ይሰማዋል። ተነሳሽነት ያጣል። በቃ ግን የስነ ፍጥረት ታሪክ ስትጀምር እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ ቶሎ ምንድን ነው ማድረግ ያለብን? መጋረጃም ካለ መክፈት ነው መጀመሪያ የምታረገው። አሁን ስልክ ውስጥ በጣም በጣም መጥፎ ነገር ነው ፓተርኑ። ልክ ነቃ አይደል መጋረጃህን ትከፍታለህ ነው። ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው። የተዘጋው ማለት ምን ሆነ ማለት ነው? ተከፈተ ማለት ነው። ከዛ አምስተኛውና ትልቁ ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችው እና ቶሎ ብለህ ስልክህን ነው የምትይዘው። ምንድን ነው የሚያመጣብን ጉዳይ መሰለ? ማይከል ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል ከእንቅልፍ የምንነቃው ብንናለን እና አይምሯችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት። ስትተኛ ነፍስ ግን ልብ ነቅታለች፣ ስጋ ነው የሚያንኮራፋው ሰሎሞን እንዳለው። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው በተከፈተችው ደጃፍ። ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል። ምክንያቱም ህልም ሌላ ነው፣ ራዕይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ስለዚህ ወዲያው ስታነሳ ይህን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው እና ደግሞ ስከፍተው ወዲያው የተላከልን ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። ሲደወልም ሳይል እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም አልችልም እንጂ እስከ መመርጥ ደርሻለሁ። ይረብሻል። ኖቲፊኬሽኑ ሜሴጁ ምናምኑ ሲገባ በቃ የተረባበሸ ሁኔታ። ገና እኮ ነቅታ አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው። አሁን ደግሞ ያልከው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው?
የራስን ሳትኖር በሰው ህይወት ትጀምራለህ። ታሪክ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑ ሙሉ ስለዛ ሰው ስለታስብ ነው የምትኖረው። ሞትክ ማለት ነው እዛ ላይ። በቃ አንተ ቀን አይደለም። ያ ገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈ። ይሄ በጣም ወሳኝ ነው። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው በአይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ከምንድነው? ከግኝት ጋራ መንፈሳዊ ግንዛቤ የያዘ ነው። ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። በጣም ለምሳሌ አንተ ኤሊየን ከተማ እንደመግባት ማለት ነው። ኢንስታግራም ከመክፈት፣ ፌስቡክ ከመክፈት፣ ቲክቶክ ከመክፈት ልባችን መክፈት። እኔ አሁን ስለ ሰው ምን አገባ? የምኖረው የራሴ ነው የመጀመሪያ ህይወት ያደል እና ለዚህ ነው ሰው ገና ረብሾ ይውላል። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመ እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል አምላኩን ሳያመሰግን እንዴት ሌላ እንትን ይዛል? ያነቃውን አምላክ በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያጉተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት አይደል ስለ ሌሎች አስብ ስትገልጽ ሌላ ዜና ሌላ ምናምን። ስለዚህ የራስ ጊዜ የለም እና መጀመሪያ ማለት ግን ጌታ ሆይ ዛሬ ለእኔ ፈቃድ ምንድን ነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። በማን አክተር በማን ዜና በማያገባህ ቃለም ሄደ። ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድን ነው? አልጠየቅከውም። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለም እና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን ነው በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ፈዞ አንዳንዱ እዛውም አልጋ ውስጥ ይቀልጣል። እዛው ሳይነቃ እዛው በቃ እንትን ሲል ሰው እንግዲህ አጎንብሶ እንደዚህ ይውላል እና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል። ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች? እኔ ምን አገባኝ? ምን ይመለከተኛል? አሁን መጀመሪያ ራስህን ነው፣ ኤነርጂ ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን። ስልክ ጭንቀት ነው የሚመጣ። ቸኩል ምናምን፣ ፍጠን፣ ብረር የሆነ የተረባ። አሁን ደግሞ ቲክቶክን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አይምሮ ይዛባል። ከአንዱ ውጥረት ወደ ሌላ ውጥረት፣ ከአንዱ ውጥረት ወደ ሌላ ውጥረት፣ በቃ ተወጥረት ውላለ። ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከዛ ስድስተኛው ከስልክ ምናምን ከተለየ በኋላ አልጋ ውስጥ አየን፣ ከአልጋ ወረድን፣ መጋረጃ ከፈት፣ ፀሐይ ፊታችን ታጥበን ጠዋታችንን በምስጋና መጀመር። እሺ እንግዲህ የተወደዳቸው እግዚአብሔር ቤተሰቦች በመምህራችን ላይ አድሮ ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነን። ይህ ሁለገብ እውቀት ነው። መጋቢ ሐዲስ ሮዳስ ታደሰ ያስተማሩን። ጠዋት ከእንቅልፋችን ስነሳ ምን ማድረግ አለብን? እንዴት መሆን አለብን? ስልኮቻችን መንካት አለብን? መንካት የለብንም? እንግዲህ ወደኋላ ተመልሼ ይህን መነጋገር የለብንም። ነገር ግን ስልካችን መነሳሳት ሌሎች ነገር ከማድረጋችን በፊት ቀናችን የተዋበ ይሆን ዘንድ ምን ማድረግ እንዳለብን መምህራችን በስፋት በጥሩ ሁኔታ አስተምረውናል። ቀናችሁ ያማረላችሁ ይሆን ዘንድ የምትፈልጉ ሰዎች ይህንን ቪዲዮ በጽሞና ተከታትላችሁ ተግባራዊ እንድታደርጉ እየጠየቅኩኝ ለመምህራችን እግዚአብሔር አምላክ በድጋሚ ቃል ያሰማልን፣ እኛም ደግሞ የሰማነውን ቃል በዝነ ልቦናችን ያሳድርብን። ስለነበረን ሰዓት እግዚአብሔር አምላካችን የተመሰገነ ይሁንልን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ይቆየን።